ኢትዮጵያ ወደ ወሳኝ ምርጫ እያመራች ነው። ነገር ግን ሚሊዮኖች ዜጎች ድምጻቸውን መስጠት አይችሉም ተብሏል። ትግራይ ሙሉ በሙሉ ከምርጫው ውጪ ሆኗል። በአማራና በኦሮሚያ የጸጥታ ችግሮች ቀጥለዋል። ታዲያ ይህ ምርጫ ለኢትዮጵያ ምን ማለት ነው? ጠቅላይ ሚኒስትር አብይ አህመድ እንደገና ያሸንፋሉ ወይስ ሀገሪቱ ወደ አዲስ ፖለቲካ ምዕራፍ ትገባለች? በዛሬው ቪዲዮ ውስጥ ስለ ኢትዮጵያ ምርጫ፣ ስለ ደህንነት ችግሮች፣ ስለ ትግራይ ሁኔታ እና ይህ ሁሉ ለሀገሪቱ የወደፊት ዕጣ ፈንታ ምን እንደሚያመጣ እንመለከታለን። ቪዲዮውን ከመጀመራችሁ በፊት ላይክ ያርጉ፣ ሰብስክራይብ ይሁን፣ የማሳወቂያውን ቤል ይጫኑ። አሁን ወደ ዋናው ዜና እንግባ። ኢትዮጵያ ወደ ምርጫ እያመራች ነው። ነገር ግን ሁሉም ሰው ድምጽ መስጠት አይችልም። የኢትዮጵያ አጠቃላይ ምርጫ ሰኞ ዕለት ይካሄዳል። በሀገሪቱ አንዳንድ ክፍሎች ግጭት እየተባባሰ ነው። ይህም ማለት ብዙ ሰዎች ድምጽ መስጠት አይችሉም ማለት ነው። እንደ እውነቱ ከሆነ በ2022 ካበቃው ጨካኝ የእርስ በርስ ጦርነት ለማገገም ሲሞከር የነበረው መላው የትግራይ ሰሜናዊ ክልል ከምርጫው ሙሉ በሙሉ ተገሏል። ከ1991 የወታደራዊ አገዛዝ ውድቀት ወዲህ ሰባተኛው ምርጫ ነው። ከሁለት ዓመት በኋላ ኤርትራ እንድትገነጠል ያደረገ ግርግር እና ይህ የሚሆነው ኢትዮጵያ ከሰሜናዊ ጎረቤቷ ጋር ያላት ግንኙነት እንደገና በአደገኛ ሁኔታ የተረጋገጠ በመሆኑ ነው። ሚዲያው ጥብቅ ቁጥጥር ያደርግበታል እና ቢቢሲን ጨምሮ ብዙ ድርጅቶች የፕሬስ እውቅና አልተሰጣቸውም። ማን ሊያሸንፍ ይችላል? ጠቅላይ ሚኒስትር ዶክተር አብይ አህመድ በቀጥታ ባይመረጡም መራጮች ለ547 አባላት ላለው የፓርላማ ተወካዮችን ይመርጣሉ እና ቢያንስ 274 መቀመጫዎችን ያገኘው ፓርቲ ለሚቀጥሉት 5 ዓመታት የአገሪቱን ለመምራት የሚቀጥለው መንግስት የመመስረት መብት ያገኛል። አሁን 49 ዓመቱ ላይ የሚገኘው ጠቅላይ ሚኒስትር ዶክተር አብይ አህመድ እንደ አውሮፓውያን አቆጣጠር በ2018 ወደ ስልጣን የመጡት እንደ አውሮፓውያን አቆጣጠር ከ1991 ጀምሮ በትግራይ ፖለቲከኞች የሚመራውን የኢትዮጵያ ሕዝባዊ አብዮታዊ ዲሞክራሲያዊ ግንባር ወይም ኢህአዴግ በትግራይ ፖለቲከኞች የሚመራውን ጥምረት በመቃወም ሰፊ የመንግስት ተቃውሞችን ተከትሎ ነው። እሱ አባል የነበረበትን ኢህአዴግን በማፍረስ የበለጠ ማዕከላዊና ብዙም ፌዴራል ካልሆነ የአስተሳሰብ አይነት የሆነውን የብልጽግና ፓርቲያቸውን በመተካት ነው። ፕሮፌሰር መረራ ጉዲና አንጋፋው የተቃዋሚ ፖለቲከኛና የኦሮሞ ፌዴራሊስት ኮንግረስ አባል መጪው ምርጫ በኢትዮጵያ የቅርብ ጊዜ ታሪክ ውስጥ በጣም ተወዳዳሪ እንዳልሆነ ይከራከራሉ። ህጉ በተከታታይ ምርጫን ማንገድ እንደማይችል ስለሚናገር በምሳሌያዊ መንገድ የተሳተፈን ነው፣ በዋናነት ከምዝገባ መውጣትን ለማስቀረት የተሳተፈን ነው ሲሉ ተናግረዋል። አብይ ለመጀመሪያ ጊዜ ስልጣን ሲይዙ በመቶዎች የሚቆጠሩ ፖለቲከኞችን እና ጋዜጠኞችን ከእስር ቤት ካስፈቱ በኋላ የዲሞክራሲና የፕሬስ ነጻነት ሻምፒዮን ተብለዋል። የ2019 የኖቤል የሰላም ሽልማት ተሸልመዋል። በዋናነት ከጎረቤት ኤርትራ ጋር ለ20 ዓመታት የዘለቀውን ወታደራዊ አለመግባባት በማቋቱ ከ7 ዓመታት በኋላ ነገሮችን ከዚህ የበለጠ የተለዩ ሊሆኑ አይችሉም ይባላል። በተቃራኒው ተቺዎች መንግስታቸው ተቃዋሚዎችን በማፈን ተቃዋሚዎችን ወደ ስደት በማስገደድ እና የፖለቲካ ተቀናቃኞችን በማሰር ይከሳሉ። በአብይ ቁጥጥር ስር መንግስት በ2020 ከትግራይ መሪዎች ጋር ጦርነት ውስጥ ገብቷል። በአፍሪካ ህብረት አስታራቂ እንደተገመተው ወደ 600,000 የሚጠጉ ሰዎችን ገድሏል። ይህም ክልሉን ወደ ረሃብ አፋፍ ላይ አድርሶታል። እንደ ዘጋቢዎች የ25 የፕሬስ ነጻነት መረጃ ጠቋሚ ዘገባ ኢትዮጵያ ከ180 ሀገሮች 148 ደረጃ ላይ ትገኛለች። የአብይ የኢኮኖሚ ማሻሻያዎች ከዓለም አቀፍ የገንዘብ ፈንድና ከዓለም ባንክ ድጋፍ አግኝተዋል። ይህም አገሪቱ የውጭ ምንዛሪን ገበያዋን ነጻ ታደርጋለች እና ዕዳዋን ትቆጣጠራለች። ይህ በ2024 $36.5 ቢሊዮን ወይም ደግሞ 27.1 ቢሊዮን ዩሮ እንደነበር የዓለም ባንክ ዘግቧል። ኢትዮጵያ 135.9 ሚሊዮን ህዝብ ያላት ሲሆን ከናይጄሪያ ቀጥሎ በአፍሪካ ሁለተኛዋ ከፍተኛ የህዝብ ብዛት ያላት ሀገር ስትሆን እንዲሁም በዓለም ባንክ ግምት መሰረት በሀገሪቱ በፍጥነት እያደጉ ካሉ ኢኮኖሚዎች አንዷ ናት። ይህ የሆነው እንደ አማራና ኦሮሚያ ባሉ ክልሎች ውስጥ ቀጣይነት ያለው የጸጥታ ችግር፣ የትግራይ ጦርነት ያስከተለውን ጭንቀትና የሸቀጦችና የአገልግሎቶች ወጪዎች መጨመር ነው። ነገር ግን ቢሆንም የአገሪቱ የነፋስ ወከፍ ጠቅላላ የሀገር ውስጥ ምርት ይህም የአንድ ሰው አማካኝ ገቢ መለኪያው ነው። በ2026 ከነበረው $641 ጋር ሲነጻጸር በ2026 $1133 እንደሚደርስ ይገመታል።
አሁን ግን ጥያቄው የደህንነት ስጋቶቹ ምንድናቸው የሚለው ነው። በትግራይ ውስጥ ከቀጠለው ውጥረት በተጨማሪ በሀገሪቱ ውስጥ ካሉት በጣም ህዝብ ከሚበዛባቸው ክልሎች መካከል ሁለቱ አማራና ኦሮሚያ በቅርብ ዓመታት ውስጥ ኃይለኛ አመጽ አጋጥሟቸዋል። በአማራ የሚገኙ የፋኖ ሚሊሻዎች እና በኦሮሚያ የሚገኙት የኦሮሞ ነጻነት ግንባር ኦኤልኦ ወይም ኦነግ የመንግስት ኃይሎችን መዋጋት ቀጥለዋል። ይህም በሺዎች የሚቆጠሩ የሲቪል ዜጎችን ሞትና በመቶ ሺዎች የሚቆጠሩ ሰዎችን ከቤታቸው ማስወጣት አስከትሏል። ሁለቱም በበለጠ የጎሳ ነጻነት ይፈልጋሉ እና በተለያዩ ምክንያቶች በአብይ እንደተከዱ ይሰማቸዋል። በትግራይ ጦርነት ወቅት ከመንግስት ጎን የተሰለፉት የአማራ ሚሊሻዎች እንደ አውሮፓውያን አቆጣጠር በ2023 የመበተን ትዕዛዝ ውድቅ አድርገዋል። እርምጃቸውም ክልላቸውን ለጥቃት ተጋላጭ እንደሚያደርገው ተናግረዋል። በፓርላማ የሽብርተኛ ድርጅት ተብሎ የተፈረጀው ኦኤልኤ ወይም ኦነግ ለረጅም ጊዜ የተገለለ ሆኖ የተሰማው የአገሪቱ ትልቁ የጎሳ ቡድን የሆነው የኦሮሞ ተወላጆች የበለጠ ነጻነት እንዲኖራቸው ይፈልጋል። እንደ ግጭት ክትትል ቡድን አክሊድ ገለጻ ከሆነ በ2024 በእነዚያ ክልሎች በተፈጠረው ሁለት ምክንያቶች ከ9400 በላይ ሰዎች ተገለዋል። ምንም እንኳን ደህንነቱ ባይጠበቅም መንግስት 97% የሚሆኑት በአማራና በኦሮሚያ አካባቢዎች ምርጫ ለማካሄድ ዝግጁ መሆናቸውን ተናግረዋል። ለኢትዮጵያ አንድነት ጥምረት እንደ አንድ ግንባር ሆኖ ምርጫውን ለመወዳደር የተቋቋመ ተቃዋሚ ጥምረት ነው። ይህንንም ይከራከራል። ቀደም ሲል በአማራና በኦሮሚያ ክልሎች የምርጫ ዘመቻ ማድረግ እንደማንችል ተናግረናል፣ ምክንያቱም ምንም አይነት የሚያስችል ሁኔታዎች ስለሌሉ ሲሉ የጥምረቱ ጸሐፊ ማስተላለፊያ ታምራት ለቢቢሲ አማርኛ ተናግረዋል። በዓለም አቀፍ የክራይሲስ ግሩፕ አይሲጂ የአስተሳሰብ ታንክ የአፍሪካ ቀንድ ባለሙያ የሆኑት ማግነስ ቴይለር ምን ያህል ሰዎች ድምጻቸው መስጠት እንደሚችሉ ማየት አስደሳች እንደሚሆን ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ እንደገና እንደሚመረጡ እርግጠኛ ይሆናሉ። ይህ በሰሜን ውስጥ የተለያዩ የውስጥ አለመረጋጋት ጉዳዮች፣ አመጾችና አዲስ ጦርነት የመከሰት አደጋ መኖሩን ሊያደበዘዝ አይገባም። ሁለቱ ነገሮች በተመሳሳይ ጊዜ ሊኖሩ ይችላሉ ይላሉ። እዚህ ጋር ግን አንድ ጥያቄ አለ። በትግራይ ምን የተከናወነ ነው? 6 ሚሊዮን የሚገመት ህዝብ የሚኖርባት ትግራይ በህዳር 2022 በደቡብ አፍሪካ ዋና ከተማ ፕሪቶሪያ በመንግስትና በትግራይ ህዝባዊ ነጻነት ግንባር ህወሓት መካከል የተፈረመውን የሰላም ስምምነት ተከትሎ በጊዜያዊ አስተዳደር ትከታተል ነበር። ነገር ግን በዚህ ወር መጀመሪያ ላይ አብይ ያለ ምክክር የአስተዳደሩን መሪ እንደገና መሾሙ ያስቆጣው ህወሓት ገብተው ደብረጽዮን ገብረ ሚካኤል ስልጣን እንዲረከቡ ተመርጠዋል። መንግስት ህወሓትን የሽብርተኛ ድርጅት ብሎ በሰየመው በጦርነቱ ወቅት ትግራይን መርቷል። ባለፈው ዓመት በህወሓትና በአዲስ አበባ መካከል የነበረው ውጥረት ከጊዜ ወደ ጊዜ የተባባሰ መጥቷል። አንድ ትልቅ አለመግባባት ህወሓት እንደ አዲስ ፓርቲ መመዝገብ ያስፈልገው እንደሆነ ላይ ነበር። የምርጫ ቦርዱ እንዳደረገው ህወሓት አልተሰማም ብሏል እና አሁን በተግባር ታግዷል። ህጋዊ ሁኔታው ተሰርዟል። የህወሓት መንግስት በፕሪቶሪያ ስምምነት ውስጥ የተካተቱ ሌሎች ጉዳዮች ላይ እንዳልፈረመ ያምናል፣ እንዳልተሳካም ያምናል እና በተለይም ደግሞ በጦርነቱ ወቅት ያጣውን መሬት እንደ ምዕራብ ትግራይ መልሶ እንዲመለስ ይፈልጋል። ወልቃይት፣ ራያና ቆቦ የመሰሉትን መሬቶች ወደ ራሱ ለመጠቅለል እጅግ አስቧል። በግጭቱ ምክንያት ወደ 1 ሚሊዮን የሚጠጉ ሰዎች ከዚያ አካባቢ ሸሽተው በትግራይ ውስጥ ባሉ ጊዜያዊ ካምፖች ውስጥ በድህነት ውስጥ ይኖራሉ። ሌላው ጉዳይ ከሰሜን ትግራይ የምትዋሰን ኤርትራ ናት። እርስ በእርስ ጦርነት ወቅት ከኢትዮጵያ መንግስት ጋር ተዋግተዋል። ነገር ግን እነዚያ ወዳጃዊ ግንኙነቶች ከዚያን ጊዜ ጀምሮ ተበላሽተዋል። በአብዛኛው አብይ ወደ ቀይ ባህር ወደብ ለመድረስ ባለው ፍላጎት ምክንያት ኤርትራ ከ30 ዓመታት በፊት ነፃነቷን ስታገኝ 1350 ኪሎ ሜትር 840 ማይል የባህር ዳርቻ ወስዳ የኢትዮጵያን ወደብ አልባ አድርጋለች። ኤርትራ ከህወሓት ጋር እየተስማማች እንደሆነ የሚገልጹ ዘገባዎች አሉ። ይህም በአብይ መንግስትና በትግራይ አመራር መካከል ያለውን ውጥረት ጨምሯል። በግንቦት ወር የምርጫ ቦርዱ በትግራይ 38 የምርጫ ክልሎች ውስጥ ምንም አይነት ድምጽ እንደማይሰጥ አረጋግጧል። ይህ ሁሉ ወደ ሰፊ ግጭት የመመለስ ስጋትን አስከትሏል እና አይሲጂ ተንታኝ በመንግስትና በትግራይ መሪዎች መካከል የግንኙነት መስመሮችን ለመክፈት የክልል ሽምግልና አስፈላጊ መሆኑን ያምናሉ። ቢያንስ ይህ የተሳሳተ ስሌትን መከላከል ወይም የሙቀት መጠኑን መቀነስ ይችላል። ወደ ልዩነታቸው በመተኮስ ከመነጋገር ይልቅ በመነጋገር መፍታት ወደሚችሉበት ሁኔታ ቴይለር ተናግረዋል።
አሁን ጥያቄው እዚህ ላይ ነው። ታዲያ የመራጮቹ ተስፋ ምንድነው? የምርጫ ቦርዱ ከ50.5 ሚሊዮን በላይ ሰዎች ድምጽ ለመስጠት ተመዝግበዋል ይላል እና ግጭቶቹና የፖለቲካ ውጥረቶቹ ቢኖሩም ብዙ ወጣትና ለመጀመሪያ ጊዜ መራጮች ምርጫው መረጋጋትን እንደሚያመጣ ተስፋ ያደርጋሉ ብለዋል። የምርጫው ውጤት አዎንታዊ ካልሆነ በኢኮኖሚያዊ እና በፖለቲካዊ ህይወቴ ላይ ተጽዕኖ እንደሚያሳድር አስባለሁ። አለመረጋጋት ከተፈጠረ ትምህርቴን መቀጠል አልችልም እና ለመንቀሳቀስ አስቸጋሪ ሊሆን ይችላል ሲሉ የአዲስ አበባ ነዋሪ የሆኑት ፌኔት ደረጀ ለቢቢሲ ተናግረዋል። የአብይ ብልጽግና ፓርቲ በ2021 ምርጫ በከፍተኛ ድምጽ አሸንፈዋል። ምክትል ጠቅላይ ሚኒስትር የሆኑት ተመስገን ጥሩነህ ከ137 የምርጫ ክልሎች ውስጥ በ30 ድምጽ ከተሰረዘበት የአማራ ክልል የመጡ ሲሆን በመጋቢት ወር ለአካባቢው ሚዲያዎች እንደተናገሩት ገዢው ፓርቲ በዚህ ጊዜ ሁሉንም ነገር ማሸነፍ አልፈልግም። የተቃዋሚዎች ፓርቲ አባላት የሆኑ ሚኒስትሮች አሉን። ይህ አዝማሚያ ይቀጥላል። 100% የሚሆነውን ድምጽ ማሸነፍ አንፈልግም። ተፎካካሪዎቻችን ድል እንደሚያደርጉ ማየት እንፈልጋለን። ምክንያቱም የተለያዩ ድምጾችን ማስተናገድ ስለምንፈልግ ነው ብለዋል። እንዲሁም ፍላጎት ሊኖራት ይችላል። ኢትዮጵያ ወደ ትግራይ ጦርነት እየተጓዘች ነው። የኖቤል የሰላም ሽልማት አሸናፊ ወደ ጦርነት የሄደችው ቢገሉኝ ይሻለኝ ነበር፣ የሴቶችን ሕይወት የሚያጠፋ የተረሳ ጦርነት፣ የኢትዮጵያ የፊደል ትውልድ ለምን እንደተከዳ ይሰማታል ይላሉ። እንግዲያውስ ማንስ ያሸንፍ ይሆን? ይህ ምርጫ አጓግቷል። 7ኛው ሀገራዊ ምርጫ እንግዲህ አንድ ላይ የምንመለከተው ይሆናል። ኢህአፓ፣ ብልጽግና ወይስ ደግሞ ሌሎች ፓርቲዎች? አንድ ላይ እናያለን። እንግዲያውስ ቻናሉን ሰብስክራይብ አድርጉ። ይህንን ዜና ቀን በቀን የምንከታተለው ይሆናል። Thank you for watching.